የተመራቂ ተማሪዎች መመረቃቸው ይበሰራል። ከዛ በመቀጠል የጤና ዘርፍ ተመራቂዎች ቃለ መሃላ ይፈጽማሉ። ከዛ ልዩ ልዩ የክልሉ ከፍተኛ ባለስልጣናትና ተጋባዥ ድርጅቶች ወይም ከኮሌጅ ጋር አብረው ሲሰሩ የነበሩ ድጋፍ ሲያደርጉ የነበሩ ድርጅቶች እንደነ አራ፣ ዩኒሴፍ፣ ፕላን ኢንተርናሽናል፣ አምረፍ፣ የኢትዮጵያ ቤተሰብ መምሪያ፣ ኤንአርሲ የመሳሰሉት አብረው ሲሰሩ የነበሩ አሉ። ከነሱ ውስጥ የተወሰኑት የእንኳን አደረሳችሁ መልእክት ያስተላልፋሉ። ከዛ በመጨረሻም የእንኳን አደረሳችሁ መልእክቱን ማለት ነው የክልላችን ፕሬዝዳንት የሆኑት ክቡር አቶ ኡመር ጁሎ እንደዚሁ የእንኳን አደረሳችሁ መልእክትና የስራ መመሪያ ያስተላልፋሉ ማለት ነው። አሁን በቀጥታ የምንሄደው የዕለቱ ተመራቂ ተማሪዎች መመረቃቸው የሚበሰርበት ፕሮግራም ነው። ወደ መድረክ አቶ ኡሌ ኡማን የኮሌጁ አካዳሚክ ምክትል ዲንን ጋብዛለሁ። በሞራል ተቀበሉ።